ለሌሎች ሰዎች ተራ ማንኪያ ቢመስልም ለማይክ ግን የማምለጫው ብቸኛ ቁልፍ ነበረ። መጀመሪያ ማንኪያውን በጫማው ሶል ላይ ወደ ኋላና ወደፊት ማሸት ጀመረ። ከዚያም የጥበቃ ክፍሉን ሰራተኛ ንጹህ ማንኪያ እንዲቀይርለት ጠየቀው። ከጓደኞቹ በታገዘ የተንኮል ስልትም ጠባቂው እያየው አንዱን ማንኪያ አነሳ። ነገር ግን በትኩረት ለተመለከተ ሰው ማይክ በእርግጥ የወሰደው 2 ማንኪያዎችን ነበር። ወደ ማቆያ ክፍሉ ከተመለሰ በኋላ መጀመሪያ ማንኪያውን ሰበረው፣ በመቀጠልም የጥፍር መቁረጫውን ፈታተው። ከጥፍር መቁረጫው ላይ ያለችውን ትንሽ ፋይል ከወጣ በኋላ አንድን ሳንቲም ቀስ በቀስ በመፈቅፈቅ ወደ ዱቄትነት ቀየረው። በቂ ዱቄት ካዘጋጀ በኋላ በማንኪያው እጀታና በጥፍር መቁረጫውን ክፍሎች መካከል ባለው መገጣጠሚያ ላይ ዱቄቱን አጨቀው። ከዚያም ክብሪት በመለኮስ የብረቱን ክፍሎች በአንድ ላይ አቀለጠው። በዚህም ለማምለጫ የሚሆን ልዩ መሳሪያ ፈጠረ። በመቀጠል ማይክ ሳጥኑን ወደ ጎን ገሸሽ አድርጎ ወለሉ ላይ ጨርቅ ካነጠፈ በኋላ ወደ አየር መውጫው በሚወስደው ግድግዳ ላይ ቀዳዳ መቦርቦር ጀመረ። ትክክለኛውን መሳሪያ በእጁ ስላገኘ የሥራ ፍጥነቱ እጅግ ጨመረ። ምንም አይነት ፍንጭ እንዳይተውም በቀን የቦረቦረውን የኖራ ድንጋይ በምስጢር ከክፍሉ ያስወጣ ነበር። ከ3 ወራት በኋላ ማይክ አንድ ሰውን ሊያሳልፍ የሚችል ትልቅ ቀዳዳ ሰርቶ አጠናቀቀ። ነገር ግን የአየር ማውጫው ብረት በግድግዳ ውስጥ የተገጠመ ስለነበር በእጅ መንቀል አልተቻለም። በዚህም ምክንያት ማይክ በሥራ ላይ ያለ አንድ የብረት ሽብልቅ በምስጢር ወሰደ። እንዳለመታደል ሆኖ ግን የሽብልቁ ሁለቱም ጫፎች ብረት ስለነበሩ በደህንነት ፍተሻው ወቅት የብረት መፈለጊያ መሳሪያው ድምጽ አሰማ። ጠባቂዎቹ ሳይደናገጡ እርምጃ ከመውሰዳቸው በፊት ማይክ በተረጋጋ መንፈስ ሽብልቁን አውጥቶ ልብስ ለመስቀል ወደ ክፍሉ ሊወስደው እንደፈለገ ተናገረ። ጠባቂዎቹ ባይስማሙም ከራስ እስከ እግሩ ድረስ በደንብ ፈተሹት። ነገር ግን የሚያስገርመው ወደ ክፍሉ ከተመለሰ በኋላ ከጫማው ሶል ውስጥ ሌላ ተጨማሪ ሽብልቅ መዘዘ። የቀድሞው ትዕይንት የጠባቂዎቹን ትኩረት ለማስቀየስ የተደረገ ስልት ብቻ ነበር። ማይክ ሽብልቁን በአየር ማውጫው ላይ አስገብቶ በረገጠው ቀስ ባለ እርገጫ የአየር ማውጫው ብረት ላላና ወደቀ። ይሁን እንጂ ወዲያውኑ አልተንቀሳቀሰም። ማንኛውንም ጥርጣሬ ለማስቀረት ከጋዜጣ የተሰራ የውሸት ሽፋን አዘጋጀ። ጋዜጣውን በውሃ ዘፍዝፎ ቅርጽ አስይዞ ካደረቀው በኋላ ከግድግዳው ጋር ተመሳሳይ የሆነ ቀለም ቀባው። በዚህም እውነተኛ የሚመስል የውሸት አየር ማውጫ ፈጠረ። ከዚህም በተጨማሪ በአልጋው ላይ እሱ የተኛ ለማስመስል በቆሻሻና በፀጉር የተሸፈነ የውሸት ሰው ሰራሽ ሞዴል አዘጋጀ። ሁሉም ነገር ዝግጁ ሲሆን ማይክ ወደ ነፃነት በሚወስደው መተላለፊያ ቱቦ ውስጥ በዝምታ ተሳበ። ከመሄዱ በፊት ግን ድርጊቱ እንዳይታወቅ የብረት መረቡን በጥንቃቄ ወደ ቀድሞ ቦታው መለሰው። ከክፍሉ በስተጀርባ ጠባብ የፍሳሽ ማስወገጃ ቱቦ የነበረ ሲሆን በዚህ መተላለፊያ በኩል ቀስ እያለ ወደ ላይ ወጣ። ነገር ግን ጫፍ ላይ ሲደርስ ወደፊት የሚወስድ ምንም መንገድ እንደሌለ ተረዳ። ብቸኛው መውጫ በጣሪያው ላይ ያለው የብረት መስኮት ቢሆንም ምንም ያህል ወደ ላይ ቢዘል ሊደርስበት አልቻለም። ልክ በዚያ ቅጽበት አንድ የውስጥ ጠባቂ ላሰሳ እየመጣ ነበር። ነገር ግን ጫፍ ላይ ሲደርስ ወደፊት የሚወስድ ምንም መንገድ እንደሌለ ተረዳ። ብቸኛው መውጫ በጣሪያው ላይ ያለው የብረት መስኮት ቢሆንም ምንም ያህል ወደ ላይ ቢዘል ሊደርስበት አልቻለም። ልክ በዚያ ቅጽበት አንድ የውስጥ ጠባቂ ላሰሳ እየመጣ ነበር። ማይክ ይህንን ያህል ቀድሞ መተኛቱ ለጠባቂው ትንሽ እንግዳ ነገር ሆኖ ታየው። በአቅራቢያው የነበረው ሌላው ታሳሪ ግን ማይክ ስላልተሰማው ቀድሞ እንደተኛ በመግለጽ ፈጣን ማብራሪያ ሰጠ። ጠባቂው ሊወጣ ሲል ግን በእጁ የነበረው የጥበቃ ዱላ በስህተት ወድቆ ከፍተኛ ድምፅ አሰማ። ነገር ግን በአልጋው ላይ ያለው ማይክ ምንም አይነት ምላሽ አልሰጠም። ይህ ነገር ጠባቂውን ይበልጥ እንዲጠራጠር ስላደረገው ማይክን በቅርብ ሊፈትሸው ሲል ማይክ በሌላኛው በኩል በምስጢር ተመልሶ አልጋው ላይ በመውጣት ይህንን አስፈሪ አጋጣሚ በተሳካ ሁኔታ አሳለፈው። በማግስቱ በምግብ ሰዓት ማይክ 3 ጓደኞችን በማግኘት በአንድ ላይ የማምለጥ ሐሳብ አቀረበላቸው። ያለ እርስ በርስ ትብብር እቅዱን ማሳካት እንደማይቻል ጠንቅቆ ያውቅ ነበር። ሐሳቡን ከሰሙ በኋላ ሁሉም በእቅዱ ለመሳተፍ ተስማሙ። በሌሊት ማይክ ግድግዳውን አስቀድሞ ከቦረቦሮ ጓደኛው ጋር በመሆን በጣሪያው ላይ ወደሚገኘው የብረት መስኮት አመሩ። በጓደኛው እገዛም ማይክ በመጨረሻ መስኮቱ ጋር መድረስ ቻለ። ነገር ግን ነገሩ ተስፋ አስቆራጭ ነበር። የብረት መስኮቱ በችንካር በጣም ጠንክሮ የተገጠመ ስለነበር በሰው ኃይል ብቻ መንቀል ፈጽሞ አይቻልም ነበር። እንደ ድል ሆኖ ግን በአቅራቢያው የኤሌክትሪክ መስመር ነበር። በዚህ ጊዜ ማይክ ላይ አንድ ድንቅ ሐሳብ መጣለት። በእጅ የሚሰራ የኤሌክትሪክ ድሪል ለመስራት አሰበ። ጓደኛው ይህንን ሲሰማ ማይክ ያበደ መሰለው። ይህ እኮ የቁጥጥር ማዕከል እንጂ የሃርድዌር ሱቅ አይደለም። ማይክ ግን ሳይደናገጥ ይህ ለሱ ምንም አይነት ችግር እንደማይሆነው ነገረው። ልክ በዚያውን ቀን በማዕከል ውስጥ የሙዚቃ ባንድ ትዕይንት ያቀርብ ነበር። ማይክ በትዕይንቱ መድረክ ላይ የነበረችው ትንሽ ፋን ላይ አይኑን ጣለ። ትዕይንቱ ሲያልቅም ፈጣንና ንጹህ በሆነ እንቅስቃሴው ፋኗን በሳጥን ውስጥ ደበቃት። ይህንን የተመለከተው ጓደኛው ከሱ በላይ በከፍተኛ ሁኔታ ተጨነቀ። ከቦታው ሲወጡ መሪው ጠባቂ በዘፈቀደ የአንዱን ሰው ሳጥን ለመፈተሽ አሰበ። ሳይታስብ ግን ማይክ በተረጋ መንፈስ የራሱን ሳጥን ወደ ላይ በማንሳት እንዲፈተሽለት በራሱ ፈቃድ ጠየቀ። ጠባቂው የእሱን መረጋት አይቶ በመቀጠልም በከፍተኛ ሁኔታ እየተንቀጠቀጠ ወደ ነበረው ጓደኛውን ሲመለከት በመጨረሻ የማይክን ትቶ የጓደኛውን ሳጥን ለመፈተሽ ወሰነ። ማይክ ባለው ጠንካራ የአእምሮ ብስለት ይህንን ትልቅ አደጋ በተሳካ ሁኔታ አለፈው። በዚያውም ሌሊት ከሌሎች ጓደኞቹ ባገኛቸው መሳሪያዎች በመጠቀም ያችን አነስተኛ ፋን ወደ ኤሌክትሪክ ድሪል ቀየራት። ከዚያም ከጓደኛው ጋር በድጋሚ በመተባበር ወደ ብረት መስኮቱ ወጡ። ጓደኛው ኩሩባር አቀበለው። ማይክም የመስኮቱን የተወሰነ ክፍል በመንቀል በመጨረሻ ራሱን ወደ ውጭ አወጣ።
ነገር ግን ልክ በዚያ ቅጽበት ጓደኛው በስህተት አንዱን መሳሪያ ጥሎት የነበረው ድምፅ የጠባቂዎቹን ትኩረት ወዲያውኑ ሳበ። ይሁን እንጂ ጠባቂዎቹ በሁለተኛው ፎቅ ላይ ፍተሻ ቢያደርጉም ምንም አይነት ያልተለመደ ነገር አላገኙም። በዚህ መሃል ስለ ውጭ ሁኔታ ምንም ያላወቀው ማይክ በራሱ በሰራው የኤሌክትሪክ ድሪል የመስኮቱን ብረቶች በጥንቃቄ ይበሳ ነበር። መሳሪያው ቀስ ያለ ቢሆንም ድምፁ እጅግ በጣም አነስተኛ ስለነበር ጠባቂዎቹ ለይስሙላ ያህል አይተውት ወዲያውኑ አካባቢውን ለቀቁ። በዚህ መንገድ ማይክ ለአማካኝ ግማሽ ወር ያህል በመጽናት በመጨረሻ የመስኮቱን የብረት ችግር ሙሉ በሙሉ ፈታው። ከዚያ በኋላ ማይክ ከጓደኞቹ ጋር በመወያየት በዚያኑ ሌሊት ተግባራዊ እርምጃ ለመውሰድ ወሰኑ። ነገር ግን ሳይነሱ በፊት ጨርሶ ያልተጠበቀ አንድ አስደንጋጭ ክስተት ተፈጠረ። የማዕከሉ ዋና ኃላፊ በክፍሎቹ ላይ ድንገተኛ ፍተሻ ያደረገ ሲሆን በአጋጣሚ ወደ ማይክ ክፍል ገባ። ጠባቂዎቹ አልጋውን በማውጣት በብረት መፈለጊያ መሳሪያ በደንብ ፈተሹት። በተመሳሳይ ሰዓትም ዋና ኃላፊው ወደ ክፍሉ በመግባት ሳጥኑን ከፈተው። ከጀርባው የነበረውን የአየር መውጫ ቀዳዳም ቁልጭ አድርጎ ተመለከተው። እንደድል ሆኖ ግን ማይክ አስቀድሞ በሚገባ ተዘጋጅቶ ነበር። የሰራው የውሸት የአየር ማውጫ ሽፋን ከእውነተኛው ጋር በጣም ተመሳሳይ ስለነበር ለመለየት ፈጽሞ አይቻልም ነበር። ጠባቂዎቹም ከክፍሉ ውጭ ምንም አይነት የተከለከለ ነገር ስላላገኙ ፍተሻቸውን ጨርሰው ወጡ። በመጨረሻም ያ ታላቅ የማምለጫ ሰዓት ደረሰ። በእኩለ ሌሊት ጸጥታ ውስጥ ሦስቱ ታሳሪዎች ጉዟቸውን ጀመሩ። ነገር ግን በመጀመሪያ አብሯቸው ለመሄድ አቅዶ የነበረው አራተኛው ጓደኛቸው በከፍተኛ ፍርሃትና ጭንቀት ውስጥ በመውደቁ ምክንያት ሳይቀላቀላቸው ቀረ። ተይዞ ሊመጣ የሚችለውን ከባድ ቅጣት በመፍራት አልጋው ላይ ተኝቶ ከማልቀስ ውጭ ሌላ አማራጭ አልነበረውም። ማይክና ሁለቱ ጓደኞቹ ግን በከፍተኛ ፍጥነት በመንቀሳቀስ ወደ ብረት መስኮቱ ደረሱ። እርስ በርሳቸውም እየተጎታተቱ ወደ ላይ ወጡ። ጣሪያው ላይ እንደደረሱም የሚሽከረከሩትን የፍለጋ መብራቶች በጥንቃቄ በማምለጥ ወደ ጫፍ ሮጡ። ከዚያም የውሃ ቧንቧዎችን ሙጥኝ ብለው በመያዝ ወደ መሬት ተንሸራተው ወረዱ። ሹልሾ ወደ ተገጠመለው የብረት አጥር ጋር ሲደርሱ ነፃነት ከዓይናቸው ፊት ቁልጭ ብላ እየታየቻቸው ስለነበር ለእሾሁ ምንም አይነት ትኩረት አልሰጡትም ነበር። በፍርሃት ቀርቶ የነበረው አራተኛው ታሳሪ በመጨረሻ ድፍረቱን አሰባስቦ ጉዞውን ቢጀምርም መስኮቱ ጋር ሲደርስ ግን ረፍዶ ነበር። ምንም ያህል ቢሞክር ወደ ላይ መዝለል ስላልቻለ በመጨረሻ ሙሉ በሙሉ በተስፋ መቁረጥ ውስጥ ወደቀ። በዚህ መሃል ሦስቱ ጓደኞች በተሳካ ሁኔታ ባህር ዳርቻው ጋር ደረሱ። በራሳቸው የሰሩትን የውሃ ላይ ተንሳፋፊ ጀልባ አውጥተውም በከፍተኛ ፍጥነት አየር ሞሉባት። በሌሊቱ ጥቅጥቅ ያለ ጨለማ ተከልለውም ጉዟቸውን ወደ ውቅያኖሱ አደረጉ። ንጋት ላይ የጥበቃ ሰራተኞቹ ለአሰሳ ሲመጡ ማይክ አሁንም አልጋው ላይ እንደተኛ ሆኖ አገኙት። ነገር ግን መብራቱን ሲያበሩት አልጋው ላይ ተኝቶ ያገኙት ሰው ሰራሽ ሞዴል ስለነበር ሙሉ በሙሉ ደነገጡ። ወዲያውኑ የአደጋ ጊዜ ማስጠንቀቂያው ተደወለ። በመቀጠልም ሄሊኮፕተሮች፣ የጥበቃ ጀልባዎችና እጅግ ከፍተኛ ቁጥር ያለው የጸጥታ ኃይል በድንገተኛ ሁኔታ ተሰማርቶ መላውን የባህር ክልልና በአቅራቢያው ያሉትን ደሴቶች በሙሉ ቢያስስም የሦስቱን ሰዎች ምንም አይነት ፍንጭ ሊያገኝ አልቻለም። ይህ ታሪክ በታዋቂው የአልካትራዝ የቁጥጥር ማዕከል ታሪክ ውስጥ ሰዎች በተሳካ ሁኔታ ማምለጥ የቻሉበት የመጀመሪያውና ብቸኛው አጋጣሚ ነበር። ይህ ታሪክ ኤስኬፕ ፍሮም ዴቪልስ አይላንድ ከተባለው እውነተኛ ክስተት የተቀዳ ሲሆን ፊልሙም በ1979 በራሱ በእስር ቤቱ ትክክለኛ ቦታ ላይ ነው የተቀረጸው። በቦታው ላይ ቀርተው በነበሩት እንደ ሰው ሰራሽ ሞዴል፣ የጥፍር መቆረጫ፣ ማንኪያና ሌሎች መሳሪያዎች ላይ በመመስረት ፊልሙ ሙሉውን የማምለጫ ሂደት በተቻለ መጠን ወደ እውነታው አስጠግቶ ለማሳየት ሞክረዋል። ፖሊስ እነዚህን ሦስቱን ሰዎች የመፈለግ ሥራውን መቼም አላቆመም ነበር። ነገር ግን ከአማካኝ ግማሽ ክፍለ ዘመን በኋላም ሦስቱ ወንዶች ያለምንም ፍንጭ እንደጠፉ ቀርተዋል። እስከ ዛሬዋ ቀን ድረስ በሕይወት መኖር አለመኖራቸው አሁንም የዓለማችን ትልቁ ሚስጢር ሆኖ ቀጥሏል።